እናትየውንም ጠርጥሬያታለሁ። እናትየው ቆሻሻ ናት። ባለፈው እኮ እንደዛ አልኩኝ። እናትየው እንዲህ ናት ስላት የዚህ ቤጅም አንቺ ወደ 5-6 ቤጅ ከፍታለሽ ብታያት እና እናት አሁን ይሄን የምትለቀው እኮ እናት የዚህ ቤት ባለቤት እናትየው ናት። ማርያምን ሊንዳ ዱ ዩ ሃቭ ኤኒቲንግ የሆነ ነገር አለሽ ከ የእሱ ኤኒቲንግ እነሱ ያለማየው መጥፎ ዴዚ የሆነ ነገር አሳዩኝ። እናቴን ዲስሪስፔክት ካደረገ እናቴን የእውነት ምንድን ነው ዲስሪስፔክት ሳያከብራት ሲቀር መጥፎ ነገር የተናገራት ነገር ካለ አሳዩኝ። እኔ አላምንም። እሷን በጣም ነው የሚያከብራት ምናምን ብላለች እና አሁን ከቻች ላኪልኝ እያነጋግሯት ነው እንትን ፋሚሊ ምናምን ላኪልኝ ፕሌስ ካለሽ ኢቨን ኤኒቲንግ ኖ ቆይ ዶንት ጊቭ አፕ ጊቭ አፕ አናደርግ ተስፋ አንቆርጥም። እየሰራ ነው አሁን እኔ አሁን እዚህ ነኝ ያለሁት ሜሪላንድ ነኝ ዴዚ ጋር ነኝ እና አሁን ልጅ ስልኳ ተዘግቶባታል እና በጣም ተቀይር ነው ያለችው። እንዴት ይዘጋል ስልኬ በዚህ ሰዓት እያለች ነው እና ገና ዊ ወርክ ነው ነት ኦኬ የሆነ ነገሮች አሁን ከሷ የምትለው ስልክ እንትን ስራ ልጀምር ነው እና ስራ ፍቃድ እንትን ጠየቀች። የጠየቀችው ስራው ላይ የልደቷ ነው። ልደቴን ሌላ ሀገር ስለማከብር ፍቃድ ይሰጠኝ ብላች። እንግዲህ ስራ ስጀምር የመጀመሪያ መስጠት አለብሻል ኖቲስ እና አየሽ እንደሱ ከሆነ ኤግዛክትሊ የምትሄደው ያኔ ነው ማለት ነው። ይሄ በ1920 የሚሉት ውሸት ነው ማለት ነው። ምክንያቱም ሲያደነባብሩ ይሆናል አውቀው አንዳንድ ከእስራኤል ለምትልክልኝ እና ሜቢ አውቃ ይሆናል ግን እንደሱ እንደዚህ ትጠይቅ ነበረ እና ለልደቴ ነው ያለች። አሁን እሱን ፋይት ማድረግ ያለብን እሱን ላለማስቀረት ደፍነትሊ ለልደቴ ልሄድ ነው መሄደውም አሌክስ ጋር አይደለም ግን አገኘዋለሁ ለሻይ ለቡና አለች። ያ ሊለቃት እና ያቺ መሰረት ሚላት ነጭ ባለላት እሷ ጋር ነው እነዚህ ልጆች የሉ እሷ ጋር የምትሄደው ብሏል። ወንድሜ ደግሞ ከዚያ ጭበርብራ እሷ ቤት ከሄደች እሷም አለችበት ማለት ነው። እሷም ሁላችንም እሷም ልንከስ እያሰብን ነው። ማንም አይለቀቅም ደግሞ አሁን ለካ ሃይማኖታን ወደ እንትን እያልቀየሩት በሱ ነው አሉ የጠመጠሟት። እየተሰበሰቡ ጸሎት ያደርጋሉ አሉ 1 ሰዓት ኤቭሪዴይ በየቀኑ የእሱ ይዝቻ የአሌክሱ ቤተሰብ እናች ዴዚ በሱ ነው አፍዝዘው የያዟት። እንዴ አሁን እኮ ስትናገር ወንድሜ ሲናገር ኢየሱስ በኢየሱስ ስም ምናምን ትላለች አለ። እንዴ ምንድን ነች ልጅ? ምንም ችግር የለም ኢየሱስ ነው። ግን ይህንን እንትን በጥሼ ልጣለሁ እና ወርቅ ማድረግ አለብኝ ብላ እኔ እኮ ወርቅ ቅዥልኝ ምናምን ትለኛለች። የምን ወርቅ ነው? ቴክስት እያደረገች ወርቅ የምን ወርቅ ነው? 2 አለሽ እኮ የድሮ ምናምን ስል እኔ ክሯስ ነው የምፈልገው ምናምን እንዴ እሺ አልኩና ችግር የለም። አሁን ስሰማ ልከስ ሃይማኖታን ለመቀየር ነው አንቺ ኦርቶዶክስ ምን ይሰራልሻል እናም እያሏት ነው አሉ። እኔ እንጃ እኔ የማውቀው ኦርቶዶክስ ናቸው ጴንጤ ናቸው። እንዴት እንደዛ ሌሏቸው አሉ ነው ሌላ ግሩፕ ነው እንደዛ ይላት እና እሱንም ቢሆን እኮ ሃይማኖት አንደርስታንድ ሳታደርግ እንዴት ነው የሚያስቀይሯት? በደንብ በእንግሊዝኛ ሄዳ ራሷ ዲሳይድ ታደርግ። ዝም ብሎ የማያውቀውን ሰው እንዴት ነው ሃይማኖት ውስጥ የሚከቱት? ይሄ እኮ ወንጀልም ሊሆን ይችላል ይሄ ራሱ እና በጣም ነው ያዟት እና ዝም በይ እና እስቲ ቆይ ተስፋ አልቆርጥም። በእናትሽ ትንሽ ታገሽኝ። አዲስ ለውጥ ካለ እነግርሻለሁ። ግን ጉድ ኒውስ ስራ ልጀምር ነው። አትሊስት ፊው ዴይስ ኦር ዊክስ አትሄድም። ቆይ ቀስ በይ እሺ። አቴንክ እኛ ሌላ መንገዶች ስለመጡ ከሆኑ በኋላ ነው የምነግርሽ። ምክንያቱም
አንቺን ኤክሳይትድ አድርጌ ላይሆን ከቻለን እንደገና እናዝናለን እና ወርክ ነው ነት እየሰራን ነው። አሁን ነገም ወንድም ቤት ግብዣ አለ አንድ ቤት ሄዳለሁ ብላለች። እየተቀየረች ነው ትንሽ ግን ዲፕሬሲንግ ላይ ነች፣ ዲፕሬሽን ላይ ነው ያለችው። ምክንያቱም አባቷን በጣም ነው የናፈቀችው አሉ በጣም እና እሱ ደግሞ ችግር አለበት። እኔ ያናግራት ለምናምን ስለው እሺ እሺ ይላል። አይ ዶንት ኖ ዋትስ ጎይንግ ኦን። እንደዚህ የአሌክስን ነገር አይፈልግም እሱ ከሌለ እሱ ከህይወትሽ ካልወጣ አላናግርም ብሏታል እና እሷ አንደርስታንድ አላደረገችም እና አልወደደም የሱን እንትን እና ዊልሲ እና ተስፋ አትቁረጭ፣ አይዞሽ እሺ። ወይ ማሪ እንዴት ነሽ? ሰላም ነሽ? አዎ የሆነ የተደበቀ ነገር አለ። እናትየው መጀመሪያ እኔ አወራኋት፣ ስለዚህ ነገር እንድታወሪኝ እፈልጋለሁ ስላት አካውንቱ ተዘግቷል አለችኝ። ከዛ እኔ ዲዚ ቤት ገባሁና ላይፍ ወዲያውን 10 ደቂቃ አልሞላም እንዴ ላይፍ ላይ ያለችውን ፎቶ አነሳሁትና ላኩላት። ላይፍ ላይ ያነሳሁትን እንትን ላኩላትና ከዛ በኋላ ምን እንዳረኩ ታውቂያለሽ? ይሄ ምንድን ነው? ስለዚህ የምታውቂ ከሆነ አስረጅኝ ካለ የድራማው ተካፋይ ነሽ እንዴ አልኳት። ስላት በጽሁፍ ነው የጻፈችልኝ። ፓስፖርቷን ልካ ከፈቱላት አለች። ውሸታቸውን አልተዘጋም። ወይ እሷ ናት የዘጋችው ወይ እሱ ነው የዘጋው። እኔም እንደዛ ነው ያልኳት። ወይ አንቺ ነሽ የዘጋሽ ወይ እነሱ ነው የዘጋት እንጂ አልተዘጋም እንትኑ አለችኝ። ለምንድን ነው ታውቂያለሽ? ስልኩ ዲዚ የያዘችው ስልክ አይፎን ስልክ፣ ለዚህ ነው አይፎኑ ስልክ የኔ ነው አለች። በእኔ ስም ነው የገዛሁት። ስለዚህ ሂዳ ማዘጋት ትችላለች። ስልኩን ጠፋብኝ ብላ እንትን ካለች ጠፋብኝ ካለች ሲያዩት ቤቷ ድረስ ይሄዳሉ። ሎኬሽን ይመራል አይፎኑን። ጠፋብኝ ማለት ስለማትችል ማስጠፋት ትችላለች እናትየው። ስልኩ የተገዛው አይፎኑ በእናትየው ስም ነው። እናትየውን አሁን ሰሞኑን አላመንኳትም። ታውቂያለሽ? አንቺ የትላንትና አላየሽም ነበር ማለት ነው በፊት ስትጽፊልኝ። እኛ ላይቭ እያየናቸው እኔማ ዋን ሚኒት ምናምን ትቼ ወጣሁኝ። አስጠልቶኝ እህቴ ነች ነግራኝ ትገርሚያለሽ አሁን አነጋግሪያት አሁን ስታለቅስ ነበር፣ ድብን ብላ ስታለቅስ ነበር። ብታይ አይኖ እንትን ብሎ ነበር። በኋላ ነው የተመለሰችው። እነ ጃኒ ምናምን እየተጣሉ ነበር እና አይ ቲንክ የገባችው ትላንትና ለማቃጠል ነው። ተነጋግረው ጃኒ ጋር ሲበጣበጡ ነበረ። ፎቶን አለም የሆነ ፎቶ ስቀል ተብላ ጋይም ሲጫወቱ ስትቃጠል ነበር። ከዛ በሱ ምክንያት መሰለኝ ቲንክ ፕሌይንግ በጃኒ ምክንያት መሰለኝ እና ያው እኛንም ለማቃጠል ወጥተው አሉና እህቴ እዛ ነበረች። ውይ ስትቃጠል ነበር እህቴ ራሷ 10 እየደወለች ኧረ በእናትሽ ተመልከቻት፣ ይቺ ልጅ እንዴት ነው በቃ ጨርሳለች። በቃ በቀኝ እኔ በቀኝ ልክ እንዳንቺ ነው ያለችው። እኔ ልነግርሽ አልችልም። እኔማ እንደዚህ ተቃጥዬ ጨርሻለሁ ሎንግ ታይም አጎ። ግን አንድ ቀን በቀኝ 100% በቃ አትሄድም። እኔ ራሴ ኮንፊደንት ሆኜ ስል ግልብጥ ትላለች። እንደገና ግልብጥ እንዴ ምንድን ነው ይሄ ነገር? ተራፒ ያስፈልገዋል በእውነት እና ያ በጣም ያስፈራል። በጣም ሀገር የሚያሳፍር ነው። አንቺ እውነትሽን ነው። እኔ ምን አደርጋለሁ ወትዶ አንቄ አላስቀረጥ ይዘዋታል። ፋሚሊ ነን እኮ አለች አሉ እየተደበቁ ፋሚሊ እንደ ቡና ተሰብስበው መጠጣት የለም ግሩፕ አላቸው አሉ በአንድ እንትን ውስጥ እና እኔ እንዴት ላደርግ? እኔ እስቲ አሁን ደግሞ እስቲ ዛሬ አንድ ምልሽ ቆይ አንቺ ዝም በይ ዛሬ ዝም በይ። አይ ቲንክ በእንትኗ ምክንያት ነው የወጡት። እየለቀቀች ነው ለነገሩ እና ዝም በይ። ከዚህም የባሰ አንድ ቀን ቀራት 2 ቀን እያለን አልነበረም? ተስፋ መቁረጥ የለም እናያለን።
አሁን ደግሞ በ19 እስከ 19 እስከ 25 ይሄዳል የሚባል እንትን ሰምቻለኝ። አይ ቲንክ ራሱ ነው ያለው አሉ ደግሞ እና ፓስፖርት የእስራኤል አለው ሊሄድ ነው፣ እዛ ሊገናኙ ነው እየተባለ ነው። እስቲ ዛሬ አሁን ተኝቼ ነበረ ከዛ እነግራታለሁ አላልኩሽም? አሁን ገና ሊነጋ ነው። ትንሽ ቆይቼ ደውላትና ሌላ መንገድ ደግሞ ይፈልጋል። እንዴት እንደማደርግ አላውቅም። እስቲ መንገድ መፈለግ አለብን። እነሱ ሰዎች አያሸንፉም፣ ማማታታለን። አሁንማ እኔን ተቃጥያለሁ። ቆይ ዛሬ እስቲ እደውላለሁ ኢሚግሬሽን ምናምን እንደገና ምንድን ነው እሱ ምናምን ላለሁ እሷም እስቲ አንድ ትልቅ እህት አለችኝ፣ እሷም ተሰብስበን እንደገና ንግግር እናደርጋለን። እስቲ ቆይ የሚደንቅ ነው። እኛ እኮ ይኸውልሽ ይሄ በስመ አብ እኔ እንጃ ይሄን ማሰብማ አልፈልግም። አሁን እንደው መንገድ መፈለግ ብቻ ነው። ይሄ ጤነኛ አይደለም በእውነት። እስቲ ቆይ ለማንኛውም እነግርሻለሁ። ቆይ አዲስ ነገር ካለ አሁን እህቴን አነጋግራታለሁ። ትንሽ ከአንድ ሁለት ሶስት ሰዓት በኋላ እደውልላታለሁ። እኔ እንደምለው ከእንደውም ከእሱ አንቺ ታሳዝኛለሽ። ራስሽን ጠብቂ። ካመንሽ ትመንሽ እናት ነሽ። ይህን ራሱ እንዲህ ማለቷ ራሱ ትላንት በ5 ወር ባወቀችው ዲስስፕሪ አትነግሪያትም? እንደ አንድ አሜሪካን ያለች አሮጊት አለች እያለ ሲሰድብሽ፣ አሜሪካን ማን አሮጊት አለች? አንቺ ያላስጀመርሽኝም አንቺ ያላስተውሽ ስምሽን ብቻ ነው የማይጠራው። እሱንም ሰው ስለሚያውቅሽ እሱን ራሱ ሪከርዱን አውጥተሽ አታሰሚያትም? እና እናንተ ወስኑ። ለማንኛውም እሱ ከተመቻት ማፍቀር ትችያለሽ፣ መሄድ ትችላለሽ። እኛ አይመለከተንም። እኛ ታገልንላት። አሁንም የእኛ ልጆች ቋፍ ላይ ናቸው። ተው እያልኩኝ ነው እንጂ ራሷ ወደ ዴዚ ሊዞሩባት ነው። እቺ እናት ያላከበረች እያሉ እንግዲህ ዴዚን የእኛ ልጆች በእንግሊዘኛ 1-2 ቀን ቢያወሩ ዴዚ ከቲክቶክ ነው የምትጠፋው። እና ወይ ለራሱ አልጠቀመች ወይ እሱ እየሸቀለ ነው ወይ ራሱ ዛሬ ትናንትና ራሱ ከአቤል ጋር የመጣው ወንድሙ ይኸው ጌም ሸቀለ መጥቶ፣ እሷ ግን ወንድ አይታ የምታውቅ እንኳን አትመስልም። አባቴ ምን ብሎ ምናምን ኧረ በማርያም ታሰድባለች። እንደ ሰው አሁን እንደ አበሻ ሴት ቢሆን ዴዚ የምታደርገው ነገር በጣም የሚቀፍ ነው። ስለዚህ እኔ እንደውም ከድራማ ልወጣ ትንሽ ነው የቀረኝ። ትንሽ ያው ቲክቶክ ስንገባ እኛም እንደ ፈን ነው የምናደርጋቸው። እኔ ድሮ በእውነት ነው የምናገረው፣ በእውነት። አሁን ግን ምንም አይመስለኝም። ሲጀመር አንድ ነገር ሲናገሩ ነው ክፋት የምቦልከው። ድሮ ግን በቃ መራገጥ ስለምፈልግ ማንንም አልቦልክም ነበረ። እኔ ሰልችቶኛል። እሺ እንደምንም ብለሽ ራስሽን ጠብቂ፣ ለራስሽ ሆኚ። ልጅቷ ቆሞባታል። የቆመ ያይም እና ምንም መረጃ ብታቀርቢላት እሰማሽ አልችልም። ግን እኔ እንዲህ ብዬ በቃ ማውራት ስለሚያቅተኝ ነው ዝም የምለው። ስለዚህ እህትየው እኔ እከሳታለሁ፣ መቀመቅ ነው ማወርዳት ነው ያለችው። ልኬልሻል። ይሄ ራሱ መረጃ አይሆናትም እንዴ? እናትየውን ነው ያለችው። እረፊ በያት። ለዴዚ የዴዚም ስም አለ። ለምን እሱን አትልኪላትም? ለምን ፈረሻ እንጂ። ሰላም ቲናዬ፣ እንዴት ሰላም ነሽ? እኔ እኮ ነገሩ አስጠላኝ። በቃ ውል የሌለው አንቺም እንደ እናት ልጅሽን መቆጣት አልቻልሽም። እሱም በቃ ሁሉ ሚስጥሩን ቀድማ አስቀድማ ሚስጥሩን ስለነገረች ያው እህቱም እኔ እንዳትልኪ ስላልሽ ነው ያላክ። አንፈልጋትም ነው ያለችው። እኛ አንፈልጋትም ልጅ ሰብስቧት ነው ብላ ኮመንት ላይ የጻፈችልን። እሱም አልፈልግም እህቴ ናት አለ። እኔ ከዚህ በላይ ምን እንደምትፈልግ አላውቅም። ሄዶ ነው። ስለዚህ ልጅቷ ራሷ
እንትን በለሽ። ኧረ ትሂድና እኛንም ተገላግለን ከዚህ ጉድ እኛ ሁሉም ሰልችቶታል። እሷ ኮንፊደንስ የላትም። አሁን ትናንትና ምን አስወጥታ ከጃኒ ገጣላት? ጃኒ ዱቄት ፊት ለምን አለቻት? ምን አረገች ጃኒ? እሱን የሄደባት ለጥቅሙ ሲል እና ዴዚን እያጣጣሏት ነው። አዎ እኔ ቲና አንድ ነገር ልንገርሽ፣ ያው ሳልተቀራረም ዴዚ ሁሌ ችግር ነው የምታወራው። ሁሌ ልብስ የለኝም፣ ልብሴን ኢትዮጵያ ጠብ፣ ልብስ የለኝም። ልብስ በረከሰበት ሀገር አሜሪካን ዲስካውንት ሲወርድ ሁለት ድራም አለ አሉ። ልብስ በረከሰበት ሀገር ተቀመጣ ሁሌ ልብስ የለኝም፣ ልብስ የለኝም፣ ልብስ የለኝም። እና ሰዎቹ ምን ያርጓት? ያው ቤተሰብ ስለማይገዛላት ብለው ነው የሰጧት ያላትን እንድትዘንጥ ብለው። የሰዎቹ ጥፋት አይደለም፣ የራሷ ጥፋት ነው። አንቺ ደግሞ ይህን ከበር የሚያደርግ ነገር ማድረግ አለብሽ፣ መግዛት አለብሽ። እና የራስሽ ጥፋት ነው። አንዳንዴ አሁን አንቺ መወሰን አልቻልሽም፣ የራስሽም ጥፋት አለበት። ውሳኔ አለ። ዝም ብሎ እንደዚህ ሚዲያ ላይ እሱ እየተባባሰበት ነው የሄደው። ስለዚህ ወይ ልጅቷን ሐኪም ቤት ማስገባት ነው ወይ የምትፈልገውን ማሟላት። እንግዲህ ተሽ አሜሪካን ሀገር ቁጭ ብላ ከሰው ቤት ሄዳ የጆሮ ጌጥ ምናምን ለምና መታ ሚዲያ ላይ ማውራት ማለት ለአንቺም ውርደት ነው። አሁን አንቺ ምን ብለሽ ታወሪያለሽ ሚዲያ ላይ? እነሱ የሚላ አሁን እኔ በቀደም ሰደብኩት አንድ ያሬድ የሚባል ልጅ የራሱ አካውንት ነው መሰለኝ። ሊንዳ አንቺ እባክሽ ረፊ ብዙም አታውቂው ጉድ አለ። እንደዚህ የምትበላው እንኳን የምታጣ ልጅ ናት። እዚህ ሚዲያ ላይ ቁጭ ብላ ነው የሚሉት። አሁን ነገሩን ሁሉ ወደ አንቺ እያዞሩት ነው። እኔ በምችለው ለረዳሽ ነበረ፣ ግን አንቺ ከልጅቷ ጎን ካልቆምሽ፣ ልጅቷ ከጎኗ የቆመ ሰው ነው የምትፈልገው ይታይሽ። አሁን እነሱ በብርም ከጎኗ ቆመዋል፣ በምንም ከጎኗ ቆመዋል። እኔ ሼር አረግልሻለሁ፣ ሼር አረግልሻለሁ። እየገቡ ፎሎ ያረጉሻል። እና የሚደብር ነው። ሁሉም ከእናቷ ጋር ተጣልታለች ለዚህ ነው እያለ ነው የሚያወራው። አንቺ አልተጣላሁም ላልሽ፣ ካልተጣላሽ ደግሞ ምን አለበት አሁን $300 ብታወጪ ብዙ ልብስ ትገዥላታለሽ። ለምን ልብስ ኢቨን ቲሸርት ራሱ በየቀኑ 7 ቲሸርት ቢኖራት በየቀኑ እየቀየረች የምትገባው ልብስ ብትገዥላት። እና ይሄ ራሱ ውርደት ነው። ሰው ቤት ሂዳ አሜሪካን ተቀምጣ ሰው ቤት ሂዳ ለብሶ ገዝታ መምጣት